እኔ ስሜ መርጌታ ጸጋዬ አበበ እባላለሁኝ። የተወለድኩት ላይ በሚገኘው ዳባ በሚባል ቀበሌ ነው። ከዚያ በመምህርነት የመጣሁት በ90 ዓመተ ምህረት ሙሉ 90 ላይ መስከረም ያው መጨረሻው ግድም ላይ መጀመሪያ ጽጌ ቆሜያለሁኝ። ከዚያ በተረፈ ተማሪዎችን ደቀ መዛሙርቶችን ሳስተምር ዛሬም ብዙ ተማሪዎች እንዳሉ እናገራለሁኝ። ከ90 ዓመተ ምህረት ጀምሮ እስከ ዛሬ እስከ 2017 ማለት ነው ያው ተማሪ እንዳለ ጉባኤው ይመሰክራል። ከዚያ በተረፈም የምጠቅሳቸው ነገሮች አሁን በውዳሴ ማርያም ላይ ለነፍሰ ተክለ ኢየሱስ ወይ ለነፍሰ ክንፈ ገብርኤል ያን የምናነሳቸው አሉ። የመጀመሪያዎች አባቶቻችን ያስተማሩን የአባቶቻችን አባት ናቸው። ተክለ ኢየሱስ የመጀመሪያው ዘብች ላይ የነበሩ ነው የሚባሉ አለቃ ተክለ ኢየሱስ ይባላሉ። ከዚያ ቀጥለውም ክንፈ ገብርኤልም ያው ልጃቸው መምህር ወቤ ይባላሉ። ከዚያ ቀጥሎ ሶስተኛ ለነፍስ ወልደ ማርያም የምንላቸው ይህንታ መሸሻ የሚባሉ በአቢደንደር ዮሐንስ ላይ ሲገኙ ሲያስተምሩ ሊቃውንትን ሲያወጡ የቆዩ አባት ናቸው። ከዚያ በቀጥለ ለነፍስ አቡነ ወልደ ማርያም የምንላቸው ደግሞ መምህር ወጋለ ካሳ የሚባሉ ደብረ ገይላ በመምህርነት ያው ከንጹህ ከድንግልና ጋር ማንም የሚመሰክራቸው ሆኖ እንኳን በሴት እጅ በተማሪ እጅ እያስለመኑ የቆዩ አባት ናቸው። ከዚያ በመቀጠል የእሳቸው ልጆች ልጅ መምህር ውዱ ናቸው። በደንበጫ ጽርሐ አርያም ቅዱስ ሚካኤል በስንት ዘመን በዳባ 7 ዘመን በግቡስ 12 ዘመን በራዶስ 9 ዘመን በደንበጫ 38 ድምር 68 እንግዲህ እንደምናለን ሲያስተምሩ የቆዩ አባት ናቸው። በውዳሴ ማርያም እናዘክራቸው። ከዚያ በመቀጠል ደግሞ ለገብረ ሕይወት ይቀቦ የምንል ገብረ ሕይወት የምንላቸው በመልአከ ሕይወት ሰናይ ስንሻው ይህንን ጉባኤ የሰሩልን የረዱን ናቸው። ትውልዳቸው ኩሽና አቦ የመምህር ስንሻው ናቸው። ከዚያም ወልደ አረጋዊ የምንላቸው ከእሳቸው ጋር በመከተል አብረው የሚረዱ ናቸው። ሁሌም በውዳሴ ማርያም እንደዚህ በምናደርስበት ሰዓት ለቀበ ሕይወት ለገብረ ሕይወት ለወልደ አረጋዊ በማለት እንገኛለን። እና ከዚህ በመቀጠል ሌሎች ብዙ በቃ አሉ። ዛሬም አዲስ አበባ ላይ በቴሌም በምን የሚሰሩ በባንክም ተምረው ይሄ ከሌ ምን በቅኔ መምህርም ይሄዱ አሉ፣ በአቋም ቤትም ይሄዱ አሉ። አሁን ቅኔ ቤትም ያሉ ብዙ ተማሪዎች አሉ። እንግዲህ መቼም ባንቆጥረው ባንመዘግበው ብዙ ነው። ዛሬም መስካሪው መዝጋቢው ክርስቶስ ነው እና የምትመሰክር ቤተክርስቲያን ናት እንጂ እኛ መስክረን እንደዚህ ይሄንን ያክል ለአጉል ሳይሆን ከሌን ብንቆጥረው ብዙ አይደለም። ያው በደንበጫ አጠገብ ያሉ ካህናት በሺዎችም በየአጠገቡ ያሉ እንደሆነ የዘንዳ እንትን ያላሉ መጽሐፍም የተማሩ እንዲሁም ብዙዎች መጽሐፍ ተምረው ደግሞ አዲስ አበባ ይሄዱ አሉ። ብዙዎች አሉ እንዲሁም ባንቆጥራቸው እና እንደዚህ ላይ እንገኛለን። በዚህ ላይ እንግዲህ መልአከ ሕይወት ሰናይን ከልብ እናመሰግናለን። እግዚአብሔር ይጠብቅልን፣ እግዚአብሔር ትውልዱን ይባርክልን። በእውነት እሱን የሚያክል በጎጃማችን እንዲሁ በወረዳችን አንዳንድ እነሱ ያለ ቢገኝልን ቤተክርስቲያን ይቃኑ ነበር። የወደቀ ቤተክርስቲያን ትቃና ነበረ። እኛን ረዳን ብለን ሳይሆን ቤተክርስቲያን እየረዳ ስለሆነ ዛሬ እኛም ብቻ አይደለም። ዛሬ እንግዲህ የምንመሰክርለት እነ ደብረ ገነት አሰርተዋል። ደንበጫ ቅዱስ ሚካኤል የአቋም ቤት ጉባኤ፣ የቅዳሴ ቤቱን ጉባኤ፣ የቅኔ ቤቱን ጉባኤ፣ የዝማሬ ማሱን ቤት ጉባኤ። ከዚያ በተረፈ ደግሞ አለዋችሁ የዓመት ባለሙያ ጠይቃችኋለሁ ብቻ በውዳሴ ማርያም አስተውኝ የሚሉ አባት ናቸው። እግዚአብሔር ይጠብቅልን፣ ትውልዳቸውን ይባርክልን። እዚህ ላይ ያበቃል። እሺ እኔ ክብረ ኩሉ እባላለሁ። ያው በ1995 ተወልጄ በጥር ወር 15 ቀን ተወልጄ ባደኩኝ በ2010 ዓመተ ምህረት በ10 ምናምን ዓመቴ ወደዚህ ገብቼ ከነኝታ ጸጋዬ ጉባኤ ገብቼ ያው ዜማ ትምህርትን በመማር ስማር ከቆየሁ በኋላ እንዲሁ ደግሞ ወደ ቅኔ ቤት ሄጄ
አማኑኤል ወረዳ በላሊበላ ገዳም ውስጥ እየተማርኩ እገኛለሁኝ። ያው እንዲሁ ደግሞ ወደፊትም በአባታችን በእኔንታ ጸጋዬ ጸሎት ብዙ ደረጃ እንዲሁ ብዙዎችን እንዳወጡ እናውቃለን። እንዲሁም ደግሞ እኛንም ደግሞ አሳድገው ለደረጃ እንደሚያበቁን ተስፋ እያደረግን በጸሎታቸው ተስፋ እያገኘን ነው ያለን። እንዲሁ ደግሞ የእኔንታ ጸጋዬ ትምህርታቸው ወይም ስጦታቸው ይሄ ብቻ አይደለም። ብዙዎችን አውጥተዋል፣ ብዙዎችን አድርገዋል። ከኛ በፊት ብዙ አባቶችን አወጣው ዛሬ እንደምንሰማው እንደምናየውም ብዙዎችን አወጣው። እንዲሁ አሁን ያሉበት ደረጃ ደግሞ ከ50 ተማሪ ያላነሰ የሚበልጥ እንጂ የማያንስ በአካባቢያችን መምህራን አሉ፣ ሁሎች መምህራንም አሉ። በዚህ በየዝንኪትም በየሸወይ በደንበጫ ወረዳም አሉ። የእነሱን ጉባኤ የሚተካ የትም የለም። ጉባኤው ተማሪ ጠፍቶበት አያውቁም። እነሱም ለአገልግሎት ለቅንነት የቀኑ ናቸው። ለተማሪዎችም ለሀገሩም እንዲሁ ሰላምን የሚያስቡ ናቸው እና ለማይልት በቆሙ ሰዓት ራሱ ተቆሙ የማይቀመጡ ተዘረጉ የማይታጠፉ ናቸው። በእውነት ለጸሎትም እንዲሁ ምኝታ የላቸውም። ያው እንዲሁ የስጋን እረፍት ትንሽ ያደርጉ ዘንድ እንጂ በጸሎት ነው የሚውሉ የሚያሩት ማለት ነው። የእነሱን የአገልግሎት ሕይወታቸውን ያርዝምልን። እንዲሁ ደግሞ ጸሎታቸው ለሁላችንም ይርዳን። እንዲሁ ደግሞ በብዙ ቦታ ላይ ደግሞ የእኔንታ ጸጋዬ ጓደኛ የሚባሉ አሉ፣ ብዙም አናውቃቸው የእንታ ሰናይ የሚባሉ አሉ። እነሱ ደግሞ ብዙዎች ቤተክርስቲያን ሰዎች ተምረው ወዳልሆነ ቦታና ወዳልሆነ ቤተክርስቲያን አሳድጋቸው ብዙ ቤተክርስቲያን ሲጎዱ እናያለን። ዛሬ ግን እኔንታ ሰናይ የሚባሉ በጣም በብዙ ታሪክ ነው የምንሰማላቸው። ታሪክም አይደል እየመሰከርንላቸው ነው። ደንበጫ ጉባኤያትን እንዲሁ በየሀገሩ ከወረዳውን በሙሉ እያስተዳደሩ እንዳለ ቤተክርስቲያን እየረዱ እንዳለ ከዚያም ባለፈ ደግሞ ተማሪዎችን የተቸገሩ ተማሪዎችን እንደሚረዱ እያየን ነው ማለት ነው። ለእነሱም የህይወታቸውን ዘመን ያስፋልን። እንዲሁ የእኔንታ ጸጋዬንም እድሜያቸውን ረዘም አድርጎ በጸሎታቸው እንዲረዱን የሁላችን ፈቃድ ይሁንልን። እስኪ የመቀላሙ አሁን የእንታ የሚያስተምሩበት ሀገር መቀላሙ ማርያም ትባላለች አይደል? የመቀላሙ ማርያም ቤተክርስቲያን የአርሶ አደር ልጆች ሁናችሁ የዲቁና ትምህርት የአብነት ትምህርት እየተማራችሁ ያላችሁ ካላችሁ እስኪ እጃችሁን ብድግ አድርጉልኝ። ብድግ በደንብ ዋው! አብዛኛው በቃ የዚህ የመቀላሙ ማርያም ቤተክርስቲያን የአርሶ አደሩ ልጅ ነው ማለት ነው አይደለ? እስኪ በደንብ እጃችሁን እሺ፣ እስኪ አንዴ ሞራል እስኪ አንዴ ሁላችሁም ዋ